በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። ጌታ ጸጋ ይብዛላችሁ። አጭር የእግዚአብሔርን ቃል ላካፍላችሁ። በዚህ ያለው የማካፍላችሁ ክፍል ያለው ዮሐንስ ወንጌል ምዕራፍ 6 ላይ ነው። ከቁጥር 47 እስከ 51 ያለው ነው። አነባዋለሁ። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው ይላል። ጌታ እናመሰግናለን። ይህ ክፍል እንግዲህ ኢየሱስ ክርስቶስ የሕይወት እንጀራ እንደሆነ የሚናገርበት ክፍል ነው። የሕይወት እንጀራ እኔ ነኝ፣ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ ነው የሚለው። ይህን ጌታ ኢየሱስ ክርስቶስ የተናገረበት እዚሁ ክፍል ላይ ዮሐንስ ወንጌል ምዕራፍ 6 ከዚህ ከፍ ብላችሁ አሉ ቁጥሮት ላይ ስትመለከቱ ኢየሱስ ክርስቶስ ለ5000 ሰዎች 5 እንጀራና 2 ዓሣ ለሕዝቡ ሁሉ አብልቶ ከዛ ወደ 12 መሶብ እንደተረፋቸውና ምግብ እንደሚያበላ ኢየሱስ ክርስቶስን አይተው ኢየሱስ ክርስቶስ እንደዚህ ምግብ ያበላል እንዴ ብለው በማግስቱም ኢየሱስ ክርስቶስን ፈልገው ከተከተሉት በኋላ ኢየሱስ ክርስቶስን ሲያገኙት ወዴት ነበርክ ስንፈልግህ ብለው ሲነግሩት ኢየሱስ ክርስቶስ የፈለጋችሁኝ እንጀራ ስለበላችሁ ነው እንጂ የእግዚአብሔርን ተአምራት ወይም ያረኩትን ተአምራት አይታችሁ አይደለም አላቸው። ተአምራት አይታችሁ ሳይሆን እንጀራ ስለበላችሁ ነው። እና ይህንን አሁንም ምግብ ፈልጋችሁ ነው እንጂ የፈለጋችሁ ለሌላ ጉዳይ አይደለም የፈለጋችሁ ይላቸውና አንድ ነገር ይላቸዋል። ይልቅ ለሚጠፋ ምግብ አትስሩ፣ የማይጠፋ ምግብ አለ፣ ለማይጠፋ ምግብ ስሩ ይላቸዋል። ይህን ያህል ዋጋ ክፍላቸው የመጣችሁት ለሚጠፋ ምግብ ነው። እኔ ግን ሌላ ምግብ አለ እና የማይጠፋ ምግብ አላቸው። ይህ አሁን ዛሬ በልታችሁ ነገ ይጠፋል፣ ትበሉታላችሁ፣ ከዛ ወደ ዳር ይሄዳል፣ ይጠፋል በቃ። እኔ ግን የምሰጣችሁ ሌላ ምግብ አለ አላቸው። ምን አይነት ምግብ ነው ሲሉት የማያጠፋ ነው አላቸው። እና ለዚህ ስሩ፣ ሕይወታችሁንም ዋጋችሁንም ሁሉንም ነገር ለዛ ውሉት አላቸው። ከዛም እንዲህ አይነትማ ምግብ ካለ የማይጠፋ ምግብ ካለ ስጠን አሉት። ከዛ እንደዚህ ሲሉት ነው እንግዲህ እኔ የሕይወት እንጀራ ነኝ፣ ከሰማይ የወረድኩ የሕይወት እንጀራ ነኝ ብሎ የነገራቸው። እዚህ ክፍል ላይ ስንመለከት እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላቸዋል። በእኔ የሚያምን የዘላለም ሕይወት አለው፣ የሕይወት እንጀራ እኔ ነኝ አላቸው። ሕይወት እንጀራ ሰው ሕይወት የሚያገኘው ወይም የሕይወት እንጀራ እኔ ነኝ አላቸው። አባቶቻችሁ በምድረ በዳ መና በሉ፣ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው አላቸው። ከሰማይ የወረደ ሕያው እንጀራ እኔ ነኝ አላቸው። እንዴ ራሱ ነው እንዴ የሕይወት የሚሰጥ እንጀራ የሚለው እያሉ ይሰሙታል። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይህን እንጀራ የሚበላ ሰው ኢየሱስ ክርስቶስ የሕይወት እንጀራ ነው እና ኢየሱስ ክርስቶስን የሚበላ ሰው ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አላቸው። ይሄ ሥጋዬ ነው። እንጀራ ያላቸው ሥጋውን ነው። ወደ ታች ዝቅ ይልና በቃ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላችኋል። ከዛ የሚያስጨንቅ ንግግር ነው። ይሄ ሰው እንዴት አድርጎ ነው ሥጋውን የሚሰጠው ይላሉ። ብዙዎቹ ጥለውት ሄዱ ይላል። እንግዲህ ይሄ ሥጋዬን ያልበላ ደሜን ያልጠጣ ወይም ደግሞ እኔ ከሰማይ የወረድኩ የሕይወት እንጀራ ነኝ እና የሕይወት እንጀራ ያልኳችሁ የኔ ሥጋ ነው ሲላቸው ምን ማለት ነው ብለው ብዙ ሰዎች ግራ ተጋቡ። በቃ ግራ ተጋቡ።
ይህንን ክፍል ብዙ ሰዎችም ሲያዩት አንዳንዴ ከሌላ ነገር ጋር ያገናኙታል። ይሄ ክፍል ግን የሚናገረው ስጋዬን ያልበላ ደሜን ያልጠጣ ብሎ ኢየሱስ ክርስቶስ ሲናገር ኢየሱስ ክርስቶስ ስለ ሰውነቱ መበላት አይደለም የሚያወራው፣ ወይም የእሱን ደም ስለ ሰው በእንደዚህ በጥርሱ ምግብ እንደሚበላ ወይም እንደሚጠጣ በአፍ የሚወሰድ ሳይሆን ኢየሱስ ክርስቶስ ስለ በደላችንና ስለ ኃጢአታችን በመስቀል ላይ ስጋው እንደተቆረሰ ደሙ እንደፈሰሰ አምኖ የሚቀበለኝ የኔን ስጋና ደም እንደወሰደ ነው። መብላት ምላችሁ ይሄንን ነው። ስጋዬን መብላት ማለት በኔ ማመን ነው የሚላቸው። በኔ ማመን ነው። ደሜን መጠጣት ማለት ለእናንተ የፈሰሰውን ደም ማመን ማለት ነው ይላቸዋል እንጂ የሆነ ልክ ምግብ እንደሚበላ የእሱን ስጋ ቁርስርስ እየተደረገ አይበላም ማለት ነው። ለካ ይሄ ክፍል በደንብ ሰዎች አንዳንድ ጊዜ አይታችኋል አይደለ? ሰዎች ከሌላ ነገር ጋር ያገናኙታል። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ስለሚል ይሄ ነገር የጌታ እራትን ያልበላና ያልጠጣ ሕይወት አያገኝም ማለት ነው ብለው የጌታ እራት ወይም ደግሞ በሌላ እምነት ምን ይሉታል? ስጋና ደሙን ያልወሰደ ሰው የዘላለም ሕይወት አያገኝም፣ ወይም ደግሞ የዘላለም ሕይወት የሚገኘው በስጋና ደሙ ነው ይላሉ። መጽሐፍ ቅዱስ ሲናገር ሰው የዘላለም ሕይወት የሚያገኘው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። የሕይወት እንጀራም ኢየሱስ ክርስቶስን ብቻ ነው። የሕይወት እንጀራ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ እና እኔን የሚበላ አይራብም አለ። አንዴ ይበላል ይህ እንጀራ፣ ከዛ ወዲያ አይራብም። የሚጠጣኝ ሁለተኛ አይጠማም አለ። ሰው ጌታ ኢየሱስ ክርስቶስን አንዴ ከተቀበለ አንዴ ነው የሚቀበለው። ከዛ ወዲያ ረሃብ የለውም፣ አይጠማም። የሕይወት እንጀራ እግዚአብሔር የሚሰጠው ሕይወት አገኘ ማለት ነው። እና ይሄንን ሕይወት ነው ኢየሱስ ክርስቶስ የሚነግራቸው። የሕይወት እንጀራ ነኝ አላቸው። እኔን የሚበላ አይራብም፣ አይራብም። አንዴ ብቻ ነው የሚበላው። ከዛስ አይራብም። የሚጠጣኝ አይጠማም እንጂ ይሄ ክፍል ስለ ጌታ እራት የሚያወራ አይደለም። የጌታ እራት የሚያወራ አይደለም። ከጌታ እራት ጋር ግንኙነት የለውም። ይሄ ስለ ኢየሱስ ክርስቶስ ሕይወት አድርጎ በእምነት ስለሚገኘው ሕይወት ነው የሚናገረው እና ብሉኝ እመኑብኝ ማለቱ ነው። በእኔ የሚያምን የዘላለም ሕይወት አለው ነው የሚላቸው እና ስጋዬን በመስቀል ላይ የሚቆረሰው ለእናንተ ነው፣ ደም የሚፈሰው ለእናንተ ነው። በዚህ ብታምኑ የዘላለም ሕይወት ታገኛላችሁ እያለን ነው እና የጌታ ኢየሱስ ክርስቶስ ስጋ መብላትና የኢየሱስ ክርስቶስ ደም መጠጣት ማለት በልጁ በኢየሱስ ክርስቶስ በማመን የሚገኝ ሕይወት ማለት ነው። ኢየሱስ ክርስቶስ ለእኔ በመስቀል ላይ ስጋውን ቆርሶልኛል፣ ደሙን አፍሶልኛል ብሎ አንድ ሰው ሲያምን የዘላለም ሕይወት አገኘ። አንዴ ነው የሚያገኘው፣ ደግሞ ሁለተኛ አያስፈልገውም። አንዴ ነው የሚያምነው፣ የዘላለም ሕይወት ያገኛል። ለዘላለም ሕይወት ያገኛል። ይህንን ሕይወት ነው ጌታ ኢየሱስ ክርስቶስ የነገረን። ስለዚህ ይህንን ጌታ ኢየሱስ ክርስቶስ በሕይወታችሁ ተቀበሉት። ጌታ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል። ሌላ ሕይወት የለም። አባቶቻችሁ በምድረ በዳ መና እንደበሉት አይደለም ይህንን እንጀራም ይበላላቸው። እኔ የሕይወት እንጀራውን እኔ ኢየሱስ ክርስቶስን የሚበላ አይሞትም አለ ለዘላለም። የዘላለም ሞት አያገኘውም ማለት ነው። የዘላለም ሞት አያገኘውም፣ ለዘላለም ከእግዚአብሔር ጋር ይኖራል ይላል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ይሄን ጌታ ኢየሱስ ክርስቶስ በሕይወታችሁ ተቀበሉት፣ እመኑት። ሕይወት የሚሰጥ ጌታ ኢየሱስ ብቻ ነው። ሰው ለዘላለም ላይራብ ኢየሱስ ክርስቶስን እንዲበላው ኢየሱስ ክርስቶስ እንጀራ ሆኖ መጥቶልናል። የጌታ ስም የተባረከ ይሁን። ይህን ጌታ ኢየሱስ ክርስቶስ ተቀበሉት፣ እመኑበት። የዘላለም ሕይወት ይሰጣችኋል። ከዘላለም ሞት ወደ ዘላለም ሕይወት ያሸጋግራችኋል። በእናንተ ሕይወት ውስጥ እግዚአብሔር ያዘጋጀውን የእግዚአብሔርን በረከት ታገኛላችሁ። ጸጋ ይብዛላችሁ። ተባረኩ። የጌታ ጸጋ በእያንዳንዳችሁ ላይ ይሁን።
መልካም ጊዜ